ሰው ሰራሹ ረሃብ ድርቅና የአንበጣ መንጋ ደጋግሞ በሚጎበኙት ምስራቅ አፍሪካ ረሃብ የበርካቶችን ሕይወት ሲቀጥፍ ቆይቷል። በዚህን ወቅትም ቀጠናው የከፋውን ሰቆቃ በሰው ሰራሽ ግጭቶች ምክንያት ያስተናገደ ይገኛል። ሰላም እንደ ሰማይ ከራቃቸው የአካባቢው ሀገራት መካከል አንዷ በሆነችው ሀገራችን ኢትዮጵያ ይኸው ሰው ሰራሹ ረሃብ በዜጎቿ ላይ የህልውና አደጋን ደቅኗል እየተባለ ነው። በእርስ በርስ ግጭት ሳቢያ ተፈናቅለው በሽሬ አቅራቢያ ሕጻጽ በተባለ ስፍራ የተጠለሉ ተፈናቃዮች ጉዳይ ሰሞነኛው መነጋገሪያ ሆኗል። ለእነዚህ ዜጎች ለከፋ ረሃብ መጋለጥ ተጠያቂው ማን ነው የሚሉ ሀሳቦችም በስፋት እየተደመጡ ናቸው። የወሰን ይገባኛል ጥያቄን አንግበው በሁለቱ ክልሎች ስምምነት ተፈናቃዮችን ለመመለስ የተቻለ ግዛት አንድነት ካልተጠበቀ በቀር መመለስ ብሎ ነገር የለም የሚለው የህወሓት አቋምም በዚህ ወቅት እየተወገዘ ይገኛል። ህወሓት በበኩሉ ለችግሩ መፈጠር መንግስትን ተጠያቂ የሚያደርጉ መግለጫዎችን ማውጣቱን ገፍቶበታል። ከፌዴራል መንግስቱ ጋር ግልጽ ውዝግብ ውስጥ የሚገኘውና በጦርነት መሰናዱ ላይ መሆኑ የሚነገርለት ህወሓት ተረጂዎቹ ጉሮሮ ላይ የእርዳታ እህልን እየቀማ ለጦር መሳሪያ ግዢ አውሏል የሚሉ ዜናዎች መውጣታቸው ግን ከሁሉም በላይ አስገራሚ ሆኗል። በዚህ ሁሉ መሃል ተፈናቃዮች ችግር ውስጥ መግባታቸውን ተከትሎ ከማንም በላይ ፈጣን ምላሽ ለመስጠት የተንቀሳቀሱ ቲክቶከሮች መሆናቸው ግን አስገራሚ ሆነዋል። እነዚህን ወገኖች ለመርዳት ያለም እንቅስቃሴም በሶሻል ሚዲያው በኩል እየተደረገ ይገኛል። የማህበራዊ ሚዲያው ተጽዕኖ ፈጣሪዎች አዶናይና ጆን ዳንኤልም ወደ ስፍራው ማቅናታቸው ታውቋል። የሕጻጽ ረሃብ ጉዳይ ማነጋገሩ እንደቀጠለ ነው። ህወሓትም የፌዴራል መንግስቱን የሚኮንነውን የተለመደ መግለጫውን አውጥቷል። በመንግስት ደጋፊነቱ የሚታወቀው አክቲቪስት ናትናኤል መኮንን በበኩሉ የፌዴራል መንግስቱ የትግራይ ክልል ጊዜያዊ አስተዳደርና የአማራ ክልል ተፈናቃዮችን ወደ ነበሩበት ለመመለስ ስምምነት ላይ ደርሰው እንደነበር በማስታወስ አብሬ ካልተመለስኩ በማለት ተፈናቃይ ወገኖች አሁን ለሚገኙበት ሁኔታ ምክንያት የሆነው አክራሪ የተባለው ህወሓት ክንፍ ነው የሚል ሀተታ በማህበራዊ ሚዲያው አጋርተዋል። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንዳስላሴ ሽሬ ከተማ አቅራቢያ የምትገኘው ሕጻጽ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ 16000 ወገኖች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው በስፋት ሲዘገብ ቆይተዋል። በአካባቢው ስላጋጠመው የምግብ እጥረት የጉዳቱ መጠንና ስፋት ዙሪያ የተብራራ መረጃ እስካሁን በክልሉ ጊዜያዊ አስተዳደር በኩል አልተሰጠም። ከክልሉ ጤና ቢሮ የተገኘው መረጃ ጉዳዩን የሚያጣራ ቡድን ከሚመለከታቸው አካላት በመወጣጣት ትናንት ከሰዓት በኋላ ወደ አካባቢው መንቀሳቀሱን አረጋግጧል። ቢሮው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ ስክሪኒንግ አድርገው የነበረ ቢሆንም ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ሁኔታ ልዩነት አለው ነው ያለው። የችግሩ ስፋት ምን ያህል ነው የሚለው ጥያቄ ለማረጋገጥ ዛሬ ከሰዓት 10 ሰዓት ወደ ቦታው ቡድኑ መንቀሳቀሱን ቢሮው የገለጸ ሲሆን የተረጋገጠ መረጃ እንደደረሰው የሚያሳውቅ መሆኑን ገልጿል። የትግራይ ክልል ጤና ቢሮ ለትግባ ኢትዮጵያ በሰጠው ቃል በማህበራዊ ሚዲያም እንደሚተላለፈው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ ስክሪኒንግ አድርገው ነበር። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው። ስለዚህ እንደ ጤና ቢሮ ከሚመለከታቸው አካላት የተውጣጣ የአደጋ ጊዜ ዝግጅት ቲም ኤመርጀንሲ ፕሪፓርድነስ ቲም ተዋቅሮ ከሰዓት ወደ ቦታው ተንቀሳቅሷል ተብሏል። ያለው እውነታ ምንድነው የሚሉ የመረጃ ማጣራት ስራዎች ይደረጋሉ። ጤና ቢሮ የተረጋገጠ አክቹዋል የሆኑ መረጃዎችን ለማግኘት የጣረ ነው። በማህበራዊ ሚዲያው ግልጽ የሆነ የመቀንጨርና የምግብ እጥረት ያጋጠማቸውን በእድሜ ጤና ያሉ ሰዎችን ፎቶ አይተናል። እንደ ጤና ቢሮ እንደዚህ አይነት ችግር ላጋጠማቸው ዜጎች የሚሰጥ 300 ካርቶን ኃይል ሰጪ ብስኩት ዛሬ ወደ ቦታው ልከን ደርሷል። ነገር ግን የችግሩ መጠን ምን ያህል ነው በሚለው ዙሪያ ወደ ቦታው የተንቀሳቀሰው ቡድን መረጃውን እንደላከ የምናሳውቅ ይሆናል ብሏል የትግራይ ክልል ጤና ቢሮ።